ታዋቂውና አንጋፋው ዘማሪ ዳጊ ወይም ዳግም ጥላሁን መነካው። በዘማሪው ዙሪያ ከሰሞኑ ብዙዎችን ያሳዘነ እጅግ አስነዋሪ የሆነ መረጃ ተጋልጧል። የዘማሪው የቀድሞ ሚስት ስለ ዘማሪው ያልተጠበቀና ከባድ የሆነ ጉዳይ ይፋ አድርጋለች። ይህ ስለ ዘማሪ ዳግም ጥላሁን የተጋለጠው ከባድና ወቸው ጉድ ያስባለ መረጃ ምን ይሆን? በዝርዝር ትሰሙታላችሁ። ጠቅላይ ሚኒስትሩ ከስልጣናቸው እንደሚነሱ ተነገረም። እጅግ አስደንጋጭ ጉዳይ ተሰምቷል። ታዋቂው የእግዚአብሔር ነቢይ ጠቅላይ ሚኒስትሩን ከስልጣናቸው እግዚአብሔር እንደሚያነሳቸው ተናገረኝ ሲል ያልተጠበቀ ትንቢት አስተላልፏል። በወንጌል አማኞች ጓዳ ውስጥ ያሉ አንዳንድ ነቢያት በየወቅቱና በየጊዜው እየተናገሩ ያሉት ትንቢቶች ሲፈጸሙና አንዳንዶች ደግሞ ሳይሆኑ ሲቀሩ አይተናል። ነገር ግን በዛሬው ዕለት ይህ ታዋቂ የሀገራችን ነቢይ ስለ ጠቅላይ ሚኒስትራችን የተናገረው እጅግ አስደንጋጭ የሆነው ትንቢት የበርካቶችን ቀልብ ስቧል። ይህ ጠቅላይ ሚኒስትሩ ከስልጣናቸው እንደሚለቁ የተናገረው ታዋቂው ነቢይ ማን ነው? በዝርዝር ትሰሙታላችሁ። አንጋፋው የወንጌል ሰባኪ ቄስ ዶክተር ገመቺስ ደስታ መከሰሳቸው ተሰማ። የዘመኑ ነቢያትና አገልጋዮች የእግዚአብሔርን ቃል በትክክል ለሕዝቡ ከማስተማር ይልቅ በአፍቅሮተ ነዋይ ተጠምደው ሕዝቡ የእግዚአብሔርን ቃል ከማዳመጥ ይልቅ ለቁሳቁስ ትኩረት እንዲሰጥ እያደረጉ መሆናቸው የሚዘነጋ አይደለም። ለዚህም ማሳያው የሰሞኑ የቄስ ዶክተር ገመቺስ ደስታ ድሃ ሰላም የለውም፣ ድሃ ሰራቂ ነው በማለት ያልተገባና ምዕመናኑን ያስቆጣ ቃል መናገራቸው ይታወቃል። ከዚህም የተነሳ በዛሬው ዕለት እንደተሰማው አስደንጋጭ መረጃ ከሆነ ቄስ ዶክተር ገመቺስ ደስታ ከዚህ ንግግራቸው የተነሳ መከሰሳቸው ተሰምቷል። ቄስ ዶክተር ገመቺስ ደስታን የከሰሳቸው አካል ማን ነው? ጉዳዩን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ሰላምታችን በያላችሁበት ክፍለ ዓለም ሁሉ ይድረሳችሁ እያለን እንደ ወትሮ ሁሉ በዛሬው ዕለትም አዳዲስ ጉዳዮችን ይዘን መጥተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉና አዳዲስና ወቅታዊ የሆኑ መረጃዎቻችን በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ዘለቄታችሁን ከኛ ጋር እንድታደርጉ በአክብሮት እየጠየቅን ወደ ዛሬው ጉዳዮቻችን እናመራለን። አብራችሁን ቆዩ። ከሰሞኑ ቄስ ዶክተር ገመቺስ ደስታ በብልጽግና ወንጌል አራማጁ ሄኖክ ግርማ ቤተ ነዋይ መድረክ ላይ ከሰበኩት የተወሰደ ነው። ይህም ንግግራቸው ስርቆት የሚበዛው የት ነው? ድሃ ሰፈር። ሌብነት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም ሲሉ የሹፈት ፈገግታቸውን በማሳየት የመጀመሪያውን ቤት ስገዛ ያየሁትን መከራ እኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይህን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩኝ። ሁለተኛ እንደዛም ብዬ ማልኩኝ እያሉ የማነቃቂያ ዲስኩራቸውን የሚያቀልጡት ቄስ ዶክተር ገመቺስ ደስታ አሁን ላይ ቤት ሳይሆን ቤቶች እንዳሉት በኩራት መናገራቸው ይታወቃል። ቄስ ዶክተር ገመቺስ ደስታ አክለውም ሄይ ቤት ገዝታል ወይ? አሁን እኔ የምናገረው አንተ ነገ የምትናገረው ነው። ዛሬ እኔ የማወራው አንተ ነገ የምታወራው ነው። ኢን ዘ ማይቲ ኔም ኦፍ ጂሰስ። በመጪው ዓመት ዛሬ ባለህበት አትኖርም። ዛሬ በምትተኛበት አልጋ አትኖርም። ዛሬ የያዝከውን ስልክ አትይዝም። ዛሬ የምትሰራውን ስራ አትሰራም። ዛሬ የምታገኘውን ገቢ አታገኝም። የምድሪቷ ቀንበር ተሰብሯል ስሉም ተደምጠዋል። የቄስ ገመቺስ ደስታ እንዲህ አይነቱ ስብከት ክርስትናን ከመሰረቱ የሚንድ የወንጌልን ተልዕኮ ወደ ቁሳቁስ አምልኮ የሚቀይርና እየተጓዙበት ያለውን አደገኛ የቁልቁለት መንገድ ጠቋሚ ነው። ቄስ ዶክተር ገመቺስ ቁልቁለትን ከተያዙ ቢቆዩም የመንሸራተቱ ፍጥነት ዕለት ዕለት እየጨመረ ስለመምጣቱ ግብራቸው ምስክር ይሆናል። ቄሱ ድህነትንና ድሆችን ከሌብነት ከበሽታና ከሰላም እጦት ጋር ብቻ በማያያዝ የሰጡት ብያኔ የሰውን ልጅ ክብር በገንዘብ የሚለካና ወንጌልን የባለጸጎች ክለብ የሚያደርግ የደስታና የብልጽግናን ትርጉም ያለ ልክ የሚያዛባ የብልጽግና ወንጌል ነው። አዎ የሰው ልጅ በምድር ላይ ሲኖር በተለያየ ምክንያት በድህነት ውስጥ ያልፋል፣ እጦትም ይጎበኘዋል። ከብልጽግና ወንጌል ብልጽግናዎች አንዱ ደግሞ ድህነትን እንደ መንፈሳዊ ውድቀት መመልከቱና ኑሮ ያልተሳካለትን ምስኪን ማሸማቀቅ ነው። የቄሱ ገለጻ ደስታ በሀብት ውስጥ ብቻ እንደሚገኝ አጽንኦት ይሰጣል። ለዘመናት የቆየውን የመጽሐፍ ቅዱስ የነገረ መለኮትና የፍልስፍና የደስታ አረዳድ ይኬዳል። መጽሐፍ ቅዱስ በተትረፈረፈ ባለጠግነት የኖረው ጠቢብ ከጭንቀት ጋር ካለ ብዙ መዝገብ ይልቅ እግዚአብሔርን በመፍራት ያለ ጥቂት ነገር ይሻላል ሲል ምሳሌ 15:16 ላይ ይናገራል። ጌታ ኢየሱስ እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይደለምም ብሏል። ከቀደምት የቤተ ክርስቲያን አባቶች አንዱ የነበረው ቅዱስ አውግስጢኖስ እውነተኛ ደስታ የሚገኘው
ነፍስ በአምላኳ ስታርፍ እንጂ በመጠፋ ሀብት እንዳልሆነ ከህይወት ተሞክሮ ተነስቶ የደስታ ምስጢር በማን ዘንድ እንዳለ መስክሯል። ከጥንታውያኑ ፈላስፎች መካከል አሪስቶትል ደግሞ ደስታ በበጎ ምግባር መኖር እንደሆነ ገልጿል። ከሀብት የሚገኝ ደስታ ሊኖር ቢችልም ሀብት የእግዚአብሔርን ደስታ የማጣጣሚያ መሳሪያ እንጂ ዋናው የደስታ ምንጭ ግን አይደለም። ቄስ ዶክተር ገመቺስ ቁልቁል እየወረዱበት ያሉት የአስተሳሰብ አዘቅት የመስቀልን ስነ መለኮት ትህትናንና ራስን መካድ ወደ የክብር ስነ መለኮት ወይም ምድራዊ ስኬት ቀይረውታል። እግዚአብሔርን ለበረከት ብቻ የሚፈልግ የገንዘብ ማሽንም አድርገውታል። ይህ ደግሞ ከአምልኮ ጣዖት የተሻለ ሌላ ስም የለውም። ጌታ ኢየሱስ ለሁለት ጌቶች መገዛት አትችሉም ብሎ የራሱን ዘላለማዊ ጌትነት በንጽጽር ያቀረበው ከገንዘብ ጋር መሆኑ ሁሌም ይገርማል። ገንዘብን መውደድ የክፋት ሁሉ ስር ነው መባሉም ያለ ምክንያት አይደለም። ቄሱ ሌባ ያለው የት ነው? ድሃ ሰፈር። በሽታ ያለው የት ነው? ድሃ ሰፈር በማለት የተናገሩት ንግግርም የእግዚአብሔር አይኖች ማረፊያ የሆኑትን ድሆች ሰብአዊነት ይገፋል። እንደ ወንጌል አገልጋይ የድሆች ጠበቃ መሆን ሲገባቸው የድሆች ከሳሽም ሆነዋል። በረከትን ከድሆች ሰፈር ወደ ባለጸጎች መንደር መቀላቀልም አድርገውታል። በዚህ ንግግራቸው ጌታ በአንድ አግዳሚ ወንበር ላይ ባስቀመጣቸው ድሆችና ባለጸጋ አማኞች መካከል የኑሮ ደረጃ ልዩነትም ፈጥረዋል። እሳቸው እንደሚሉት ወንጀልና ስርቆት የድህነት ብቻ መገለጫ አይደለም። አልፎ አልፎ ድሃ ሰፈር የምታየው ስርቆት ከህልውና ጥያቄ ጋር የተያያዘ ሊሆን ይችላል። ነገር ግን የሀገርን ኢኮኖሚ የሚያደቅ ስልታዊ ዘረፋና የነጭ ኮሌታ ወንጀል የሚፈጸመው በባለጸጎች ሰፈርና በቢሮዎች ውስጥ መሆኑን ሀገራችን በሩጫ ውድድር ብቻ ሳይሆን በሙስናም ከቀዳሚዎቹ ተርታ መሰለፏን ቄስ ዶክተር ገመቺስ ደስታም ይህንን አያጡትም። ቄስ ገመቺስን መድረኩ ላይ ያቆመውና ራሱን ነቢይ ብሎ የሚጠራው ሄኖክም ሆነ መሰሎቹ አንድም የመዝራትና የማጨድ ሕግ በሚሉት የዘረፋ ስልት አንድም የተጸለየበት የሚሉትን ቁሳቁስ በውድ በመሸጥ የሐሰትን ትንቢትና መገለጥ ከገዛ ልባቸው እያፈለቁ አሊያም ከሌላ ምንጭ እየቀዱ በመናገር አይደለምን? አንደኛ ደረጃ ግብር ከፋይ ባይባሉም በአንድ ጀንበር አንደኛ ደረጃ ባለጸጋ ሆነው የተገኙት በዚህ አይደለምን? በመጽሐፍ ቅዱስ ውስጥ ትልቁ ሌባ ተብሎ የተጠቀሰው ከኢየሱስ ጋር የነበረውና የገንዘብ ኮረጆውን የያዘው ይሁዳ መሆኑም ልብ ይሏል። በተመሳሳይ በሽታን ከድህነት ጋር ማያያዝና አንድ ርኩስ ነገር መመልከትም የቄሱንና የስነ መለኮት ሊቁን አስተሳሰብ መውረድ ከሚጠቁመን ማሳያዎች ሌላኛው ነው። ኢየሱስ ክርስቶስ የታመሙትን ሲፈውስ የእግዚአብሔር ስራ እንዲገለጥ ነው እንጂ ማንም አልበደለም በማለት የበሽታ ሰበብ አንድና አንድ ብቻ እንዳልሆነ ግልጽ አድርጓል። ሰዎችን በማህበራዊ ደረጃ ከፋፍሎ የድሃን ሰፈር የወንጀለኛ የበሽታ ማዕከል የሀብታሞቹ መንደር ገነት አስመስሎ መሳለም ከእብደት ይቆጠራል። ምክንያቱም በሽታ የሰው ልጅ ተፈጥሯዊ ድካም ውጤት እንጂ የድህነት መገለጫ ብቻ አይደለም። ባለጸጎችም በከባድ በሽታዎች ይያዛሉ። ድሆች ሰፈር በሽታ ከበዛም ምክንያቱ ከእጦትና ከንጽህና አጠባበቅ ጉድለት ሊሆን ይችላል እንጂ ድህነት በባህሪው በሽታ አምጪ ስለሆነም አይደለም። በመሰረቱ ወንጌል ሁሉም አማኝ ባለጸጋ እንደሚሆን የሰጠው ዋስትና የለም። ስለ ክርስቲያኖች እኩያ ባለጸግነት የተጻፈ ክፍልም ተፈልጎ አይገኝም። ይልቁንም ወንጌል የሚያስተምረው ባለጸጎች የጎደላቸውን ክፍተት እንዲሞሉና ለሌላቸው እንዲያካፍሉ ነው። በመጀመሪያዋ ቤተ ክርስቲያን በመካከላቸው አንድስ እንኳ ችግረኛ አልነበረም የተባለው ሁሉም ባለጸጋ ስለሆነ ሳይሆን ያላቸው ለሌላቸው በማካፈላቸውና ክፍተቱ በመሙላቱ ነው። ቄስ ገመቺስ ግን ይህንን የአጋርነትና የፍቅር ስርዓት ወደ ግለሰባዊ የሀብት ፉክክር ቀይረውታል። ሰላምን ከሀብት ጋር ማያያዛቸውም በባለጸጎች ሰፈር ያለውን የውስጥ ባዶነትና ጭንቀት ካለመረዳት ይመነጫል። ወይም አውቀውና ሆን ብለው እየዋሹት እንደሆነም መገመት ይቻላል። የቄስ ዶክተር ገመቺስ ንግግር የቅስና አገልግሎት የተቀበለባት ሉተራዊቷ መካነ ኢየሱስ ቤተክርስቲያን በታሪኳ ከምትታወቅበት ሁለንተናዊ አገልግሎት የራቀና ወንጌልን ለቁሳዊ ፍላጎት ማስገዣነት የምትጠቀሙ ነው ተገኝቷል። ድሆችን ሌባና ሰላም የሌላቸው አድርጎ በመሳል ማገልገል ወንጌልን ከድሆች ነጥቆ ለባለጸጎች የሚሰጥ የቤተክርስቲያንን ማህበራዊ መሰረት የሚያናጋና ሰዎችን በቁሳቁስ ደረጃቸው የሚመዝን ጸረ ወንጌል አካሄድም ነው። መካነ ኢየሱስ በታሪኳ ለድሆች በቆመችባቸው የልማት ስራዎቿ የድሆች ሰፈር የወንጀል ምንጭ ሳይሆን የእግዚአብሔር በረከትና ተስፋ የሚገለጥበት ስፍራ እንደሆነ ስታስተምር ኖራለች። ቄስ ዶክተር ገመቺስ በዚህ ንግግራቸው ደስታን ከውስጣዊ ማንነትና መንፈሳዊ ትርጉሙ ነቅለው በውጫዊ ቁሳቁስ ላይ በመመስረት ምዕመናንን ለማይረካ ስግብግብነትና ለጭንቀት አሳልፈው ሰጥተዋል የሚሉም ብዙዎች ናቸው። ይህ አካሄድ በምድራዊ ስኬት ላይ የተገነባ ጥልቀት የሌለው እምነት ስለሚፈጥር ምዕመናን በፈተና ወቅት በቀላሉ ተስፋ እንዲቆርጡ ያደርጋቸዋል። የደስታን ትርጉም ከሀብት ፍለጋ ነፃ አውጥተን በበጎ ምግባርና እግዚአብሔርን
በመፍራት ህይወት ላይ ካልመሰረት ነው በስተቀርም በእውነተኛው መንፈሳዊ ደስታ ደስ መሰኘት በመንፈስ ቅዱስ ሐሴት ማድረግም ዘበት ነው። እውነተኛ ክርስትና ደስታን የሚጎናጸፈው በማግኘት ሳይሆን በመሆን በማከማቸት ሳይሆን በማካፈል ውስጥ ነው። ቄስ ዶክተር ገመቺስ ደስታ የእውነትን ወንጌል ገፍተው እየሄዱበት ያለው የቁልቁለት መንገድ የብልጽግና ወንጌል ሰዎችን ወደ እውነተኛ አምልኮ ሳይሆን ወደ ቁሳቁስ ባርነት የሚመራና የቤተ ክርስቲያንን ማህበራዊ መሰረት የሚያናጋ በመሆኑ ሊጠነቀቁ ይገባል ሲል ወንድማችን ሽመልስ ይፍሩ ይህንን መልእክት አስፍሮ ተመልክተናል። ስለ ሀገራችን ጠቅላይ ሚኒስትር ዶክተር አብይ የተሰማው እጅግ አስደንጋጭ መረጃ ከኢትዮጵያውያን ቁጣ የተነሳ እግዚአብሔር ጠቅላይ ሚኒስትር አብይን እኔ አነሳዋለሁ አለኝ፣ በአብይ አህመድ ቦታ ሌላ መሪ አስቀምጣለሁ ብሎኛል ሲል ታዋቂው ነቢይ ታምራት ጌታቸው ተናገረም። እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትሩ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረኝ። ጠቅላይ ሚኒስትር አብይን ከኢትዮጵያውያን ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለኝ። እግዚአብሔርንም ጠየቅኩት፣ አብይን መቼ ነው የምታነሳው ስለው እግዚአብሔር እንደዚህ አለኝ፣ በአዲሱ ዓመት በ2017 በአብይ ቦታ ሌላ መሪ አስቀምጣለሁ ስለኝ ማን ነው የምታስቀምጠው ብዬው እግዚአብሔር እንዲህ አለኝ፣ እኔ ያውቃለሁ የማስቀምጠውን እኔ ያውቃለሁ አለኝ ብሏል ሲል ታዋቂውና አንጋፋው ነቢይ ታምራት ጌታቸው ይህንን የትንቢት መልእክት አስተላልፎ ተመልክተናል። ቢሆንም ግን ይህ ነቢይ በብዙዎች ዘንድ ሐሰተኛ ነቢይ እንደሆነ ይነገራል። ብዙዎቹም አገልግሎቱንና ትንቢቱን እንደማይቀበሉ በተለያዩ በማህበራዊ ሚዲያዎች በሚዘዋወሩ መልእክቶችም መመልከት ችለናል። ነገር ግን ቢሆንም ይህ ነቢይ ከሰሞኑ የተናገረው እግዚአብሔር የኢትዮጵያን ጠቅላይ ሚኒስትር አነሳለሁ ብሏል ያለው ትንቢት ግን በብዙዎች ዘንድ መነጋገሪያ መሆኑን ቀጥሏል። ስለ አንጋፋው ዘማሪ ዳግማዊ ጥላሁን ወይም ዳጊ የተሰማው አስደንጋጭ ጉድ ምንድነው? የኛ ቤት ጉድ እኮ አያልቅም። አንዳንዴ ብዙ ፖሊስና ህብረተሰብ ላይ መቅረብ ያለባቸውን ሰዎች መድረክ ላይ ቆመው ሲያገለግሉ ጭራሽ በር ላይ ቆመው የቤቱ አዛዥ ሲሆኑ ማየት በእጅጉ ያሳዝናል። ናርኪሲስት የሚለውን ቃል ስሰማ መጀመሪያ ፊቴ ላይ የሚመጣልኝ ዳጊ ነው። ዘማሪ ዳጊ የልጆቹን እናት በሐሰት ከሶ ልጆቿን ብቻዋን እንድታሳድግ ፈርዶባት ሲያበቃ ልክ አይደለም ብለው የመሰከሩባትን የሳር ቤት ሙሉ ወንጌል ሽማግሌዎችንም ራሳቸውን ከሶ ፍርድ ቤት የገተረ ጀግና ነው። ዳግማዊ ጥላሁን የተባለው ግለሰብ ነው ከሰሞኑ ኮንሰርት አዘጋጅቷል። ይህን ሁሉ ችላ አፏን ዘግታ ቤቷ የተቀመጠችውን የልጆቹን እናት የ80 ሚስቱን መፍታቱና ከተለያዩ ሴቶች ጋር ባልተገባ ምልልስ ውስጥ አሳልፎ የነበረ መሆኑ ሳያንስ የገዛ ልጁን ሳይቀር ከሌላ ሰው ነው የወለደችው ብሎ ስሟን እስከ ወዲያኛው እንዳይታደስ አድርጎ አጥፍቶና አሸማቆ በዲኤንኤ ምርመራ የተረጋገጠ አባትነቱን ሳይቀር በመካድ እንደ ማጀላን የዝሙት ዓለሙን ሲያካልል ሰንብቶ አንዲት ትንሽ ልጅ ላይ አይኑ አረፈ። እሷም የጓደኛው የአውታሩ ከበደ ሚስት እህቱ ነች። ልጅቱ ገና አንድ ፍሬ ቲኔጀር ብትሆንም የልጆቹን እናትና ልጆቹን አሽቀንጥሮ ከጣለው ዳግማዊ አይን አላመለጠችምና በእጅ በእግር ብሎ ምንም የማታውቀውን ልጅ ለሁለተኛ ጊዜ የማያሳድጋትን ሴት ልጅ አስወለዳት። ወዳጆቹ ዘማሪ አውታሩን ጨምሮ ሌሎችም ልጅ የሰጠችን ሴት አግባት ብሎም መካድ በለመደ ልቡና አፉ ክዷት ብዙም ሳይቆይ ሌላ ሴት በሐሰት ባፈረሰው በመጀመሪያ ትዳሩ ላይ እንደ ቃሉ አገልጋይ ሌላ ህገወጥ ትዳር የሚሆን ትዳር መስርቷል። የዳጊ ልማድ የወለደውን ልጅ ክዶ ልጁ ካደገ በኋላ አብሮ ፎቶ መነሳት ነው። ከታች በምስሉ ላይ የምትመለከቷት ከዘማሪ አውታሩ ከበደ ባለቤት እህት የተወለደች በአባቷ የማደግ እጣ ፋንታ የተነፈጋት ካደገች በኋላ ግን አብራው ፎቶ የተነሳች ንጹህ ነፍስ ናት። እንግዲህ አስቡት የልጆቹ እናት ስም ለሁለተኛ ትዳሩ ሲባል ቀድሞ መስዋዕት ተደርጓል። የቀድሞ ሚስቱ ላይ እሱ ሁለተኛ እንዲያገባ ቀድሞ የስብና እርድ ፈጽሞባታል። ዛሬ አመታት ነጉዱ። አንዲት ምስኪን ሴት ከነ ልጆቿ ቀዝቃዛ ቤት ውስጥ ጥሎና አዋርዶ የሰውን አፍ ወይም ጌታን ፈርታ ወይም የዳግማዊን 70 ክንድ ቀላማጅ ምላስ ፈርታ ዝም ብላ ልጆቿን ብቻዋን ስታሳድግ እሱ ከወጣቷ ሚስቱ ጋር ኢንተርኔት ላይ በሸነና እያለ የቀድሞ ሚስቱንም ሆነ የሷን ቤተሰቦች በየዕለቱ ዲስሪስፔክት ያደርጋል። ችግሩ ይሄ ብቻ አይደለም። ችግሩ ቤተክርስቲያን መጥቶ ደግሞ የቅድስና ሰባኪና የሞራል አስጠባቂ ይሆናል። ይሄ ለምን ሆነ ብሎ የሚሞግተው ነፍስ ያለው ፓስተርና ነቢይ ነኝ ባይ የለም። የቀድሞ ሚስቱ ከነ ልጆቿ የተወደቀች ብሎ የሚያስባት አንድም ታዛቢ የለም። ዳግማዊ ግን ዛሬ ከህይወቱ ያልቀዳውን ቀረርቶ ዝማሬ ብሎ ጭራሽ ድግስ ደግሻለሁ ኑ ይላል። ማንን ይፈራል? ማንስ ምን ብሎ ይጠይቀዋል? እችኛዋ ሚስቱም የሆነ ጊዜ እድሜዋ ስገፋ ተደብረውና ስትዘሙት ያስኳት ብሎና አዋርዶ ሌላ ህፃን ልጅ ፈልጎ ቢያገባም ለዳግማዊ ጥላሁን ህይወት ይቀጥላል። ከእውነተኛ ጌታ የፍርድ ወንበር ፊት
ፊት እስክቆም ድረስ ስል ታዋቂው በማህበራዊ ሚዲያ ላይ ሂስ የሚያቀርበው አቤል አቡና ስለ ዳግማዊ ጥላሁን ይህንን መረጃ አጋርቶ ተመልክተን እኛም ወደ እናንተ አድረስናችሁ። ከዚህ ጋር ተያይዞም አንጋፋው የወንጌል ሰባኪና የቀድሞ ዘማሪ ታምራት ኃይሌ ስለ ዳጊ ኮንሰርት ያልተጠበቀ መረጃን ይዘው ወጥተዋል። የመዝሙር ኮንሰርት የመዝሙር ድግስ የሚባለው እንዲቀርም ጠይቀዋል። ግቡ ገንዘብና ዝና ማዘጋጀት ነው። ለዚያ የሚወጣው ገንዘብ ለ500 ድሆች ቤት የሚሰራ ነው። በየተራ ሲያዘጋጁ እኔ መንፈሱን ያድርቅብኛል ሲሉ መጋቢና ዘማሪ ታምራት ኃይሌ ተናገሩ። አሁን የምንለው ድግስ ወይም የመዝሙር ኮንሰርት ወጣ ያለ ነው። ብዙ ገንዘብ ይወጣበታል። አልባሳቱ፣ ሙዚቃ መሳሪያው፣ የመድረክ ዝግጅቱ፣ ለጌጣጌጥ በዚያ ዙሪያ የሚፈሰው ገንዘብ ለአንድ ድሃ አይደለም፣ ለ500 ድሆች ቤት የሚሰራ ነው። ወይም የስራ መጀመሪያ በጀት የሚሆን ነው። አባት እናት የሌላቸው ልጆች እያሉ ምናልባት እዚህም ሰብስበን እዚያ ነው የምናደርገው ሊሉ ይችሉ ይሆናል፣ አላውቅም። ይህን ግን በድግስ መልክ አለማድረግ በሌላ መንገድ ማድረግ አይቻልም ይሆን? ይሄ አይመስለኝም። መዋስ መበደር ልማድ ስለሆነብን ነው። በሌሎች ዓለማት ስለሚደረግ የኛስ ለምን አይሆንም በሚል ነው። ግቡ ገንዘብ ማግኘት ነው፣ ዝና ማግኘት ነው። አንተ ትወጣለህ፣ እኔ እወጣለሁ፣ እኔ አንተ ስሉ በየተራ ሲያዘጋጁ እኔ መንፈሱን ያደርቅብኛል፣ መንፈሳዊነቱንም ይወስድብኛል። አሜን በሉ፣ ሃሌሉያ በሉ፣ አይናችሁን ጨፍኑ ሊባል ይችል ይሆናል። ግን በእውነት ጠብ የሚል ነገር ስለመኖሩ እግዚአብሔር ይወቀው። ይሄ የኮንሰርት ባህል፣ የዜማ የመዝሙር ድግስ ባህል እኔ ከዓላማው ጀምሮ ያስፈራኛል ስሉ ታዋቂውና አንጋፋው ዘማሪና መጋቢ ታምራት ኃይሌ ከሰሞኑ እየተዘጋጀ ያለውን የዘማሪ ዳግማዊ ጥላሁንን ኮንሰርት እንዲህ በሚል ንግግራቸው መቃወማቸውን ተመልክተናል።